ብትርዬቷት አሁን ይሄ ልጅ አንድ ፍሬ ልጅ ነው ህፃን ከኛ ጋር ተቀምጦ ግን ትልቅ አይመስልም የተገለበጠ አፈር መስል እንደውም የሲኖትራክ በቃ አሁን ከኛ እኩል አድጓል እንዴት እንዳደገማና ኳስ ተጫዋች ነኝ ብሎ ባዶ ሪጎሮ ስቶ አንድ ጨብቻውን አይነድም ያለው ለምን አቋረጥ ብትዩ መድኃኒት አድርጎብኝ ነው እንዴ አቶ ለምንድን ነው የቀሩት መሰረተ ትምህርት እኮ መማር አለበት ጊዮርጊስን እመጣለሁ ማታ ከዛ በኋላ ማታ 11 ሰዓት ላይ ከጥበቃ ሲገቡ በዛው ትልቅዬ ጋቢ ይዞ አይገቡ ከዛ ጋቢ ይዞ ገቡና እሱ ገብቶ እያስተማረ እያለ ጋቢውን ዘርግተው መቋጨት ጀመሩ እሱ እየጻፈ ሲል እሳቸው ቢ ብሎ ሲዞር ቢ አቶ ከኔ ወሬኔ እየተመለከቱ እንጂ ሲላቸው ጊዜ ተጆሮ እጅ ታይኔ ሙጉዳ ዝም ብለህ ለፍልፍ መድኃኒዓለም ጥበቃ አሉና በጣም ረጅም ናቸው በቃ ልክ ፖሊስ አካዳሚ ፊልም ላይ ተሽዋል መነጸሩ ምናምን ልክ እንደዛ ነው እግራቸው ትንሽ አንከስ ሲላ ከርተፍ ያሉ ግቢውን ነው የሚዞሩት እና ጧፍ የተገመደ ይዘዋልና አንዷ ሴትዮ ለካ እዛ ግቢ ውስጥ ይጠይቃሉ ፍራንክ ዞር ያላልኩሽም እንዴ አንቺ ሴትዮ ሂጅ ከዚህ እሺ ብሎ ሴትዮዋ በዚህኛው ሲታጠፉ ደግመው ሴትዮዋ ሲመጡ አሁንም ዞሮ ተገናኙ እቺ ሴትዮ ሂጅ ያላልኩሽም እንዴ ብሎልሽ በዛ የሚያክል ጧፍ ጆሮአቸው ምልጥ አራራ ስለመድኃኒዓለም ሲሉ አንደኛው ከኛ ጎን ያለ ሰውነቱ በጣም ትልቅ ነው እንደዚህ ላይ ተዋቸው ያው እናት ናቸው ተዋንተ ዝም በል ምናምን ብሎ ጆሮአቸውን ሲላቸው ክልተው አይሉ ልጁ አጠፈውና አንድ ቦክስ ሰገርኩልሽ መብራህ አረ እነሱ ቶይ በመብራህ መጥፎ ቦታ ያገኘ ቶይ ብለው ለጥ እቴ ነው ጨዋታ ይጅራል ዶጉዶቄ ነው ትምርት የለውም ዜሮ ነው እነሱ ቲሙን በተሰለያ ተምራን ማንም እንደ ልዋጭ አይዞት ነው የሚገርምሽ ነገር ተራበው አይኑ ፀጉር ቤት ገብቶ ፓስታ አለ እና የሚገርምሽ ነገር አንዴ ፒያሳ ሲዘረፍ እነደበባ አሉ የተወሰኑ ግማሾቹ ሊዘርፉ ሄዱ የዘረፈው ዕለት እነዚህ ከከተማው ወጥተው ስለማያውቁ አሻንጉሊቱን ይሄ ጥቁሩን ኬንያዊ ነው አሉ ነጩን ጀርመናዊ ነው ብለው አሉ ስፕሪንግ ላይ ቆማ አሻንጉሊት አሉ ደረት ኪሱ ጉባያሉ የሚገርምሽ ነገር ያሱ ብለው ላይ በተጨቃ ወዲያው በዲፌንደር ደርሰው በሰደፍ አስተኝተዋቸው ቂሊጦ በነጭ የገባችሁ ሲባሉ እጃቸው ነው አቁም ከተማ እዛው በላች እዛው ጠጣች የምጥንም ቤት እንደምቀኛ 20 ጊዜ ዞሩ ዶሮ አርዳለች ዳዋካዩ ዶሮ አርዳለች አርኩ ሞታ ከተጣለ ዲያስፖራውማ ከዚህ በኋላ ለዚህ ሰፈር እንግዲህ የናንተ ሄዶ መጥቶ እዚህ ጋር 300 ሺህ ብር አጥፍቶ መሄድ ወደዛ ለኛ ትርጉም የለው የተቸገረን ካረዳችሁ አሮጊቶች አሉ አቅመ ደካሞች ያው ነደበበ ለነሱ ከሰጣችኋቸው አይሰሙም አይተቁም ለምን አይተቁምማ እንዴ ይሄ ያስቀራሉ ደበበ እኮ ልንገርሽ አንቺ የጋሹን እኮ አጥንት እንደ አዲስ ይዞት ነው ሞልቃቃ ሀብታም ነው የጋጠው ብሎ ይዞት ይሄዳል ደስ ብሎኛል ጨዋታችሁ የሚያሳየው ነገር የማህበራዊ ትስስራችሁ በጣም ከፍተኛ እንደሆነ አብሮነታችሁን ያሳያል አሁን ጨዋታው እንዳለ ሆኖ እስኪ መነን አካባቢ ይሄ አብሮነታችን ከጨዋታ ባለፈ በዚህ ማህበራዊ ጉዳዮች ላይ የምንችለው በማድረግ የተረዳዳንበት አጋጣሚ ያለ ብላችሁ የምታጫውቱኝ ነገር ካለ እስኪ ንገሩ